ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስሙኝማ፣ ይሄ በዚህ በሙቀትማ በጣም እኔ ገረመኝ ነገር የሆነ ወረርሽኝ ተፈጥሮብናል እና ምን ልላችሁ ፈልጌ ነው፣ ይሄ ሙቀት ከባድ ችግር አምጥቷል። የሆነ ቀን እኔ በጣም ማለት ነው እኔ ገጠር እያለሁ አልፈራም ምንም ነገር ነበረ። ያው በሌሊትም ሆነ በምን ቆላ ወርጄ ነበረ የምመጣው እና ሌሊትም ሰው ተኝቶ እዚህ ከእናትና አባት ተኝቶ ወይም ደግሞ እህት ቤት ከሆናችሁ እህትን ቤት ተኝቼ እህቶቼ እዛ ተኝተው እኔ ቆላ ነበረ ወይም ደግሞ ያው እንደ ቆላ በሉት ውሃ ቀርተን የምንመጣበት እና ይህን ያህል እንትን አያስፈራኝም። ልጅነት ይሁን ብቻ አላቅም እና አልፈራም ነበረ። ዛፍም ስወጣም ሆነ ምንም ስል ብቻ አልፈራም። ግን ከተማ ሄጄ ከተመለስኩ በኋላ ግን ፈሪ ሆኛለሁ። እውነት ለመናገር በጣም ፈሪ ሆኛለሁ። እንኳን እዚህ አረብ ሀገር ከመምጣቴ በፊት ቀርቶ ኢትዮጵያ እንኳን እዛው ሆኜ እንኳን ከተማይቼ ገጠር ከወረድኩ በኋላ ያለኝ ለውጥ በጣም ለውጥ አለውና ፈራ ነበረ። ደጅ እንኳን ወጥቼ እንትን ለማለት በጨለማ አይሰካም እና ያም ሆነ ይህ ግን አሁን ምን ሆነ በሉን፣ ችግሩ አሁን ላይ ሙቀት ነው እና በሙቀት ደግሞ እንሽላሊት ይፈራል። ምንድን ነው ይፈራል? ይፈላል። እንሽላሊት አለ አሁን ላይ በኢትዮጵያ እንሽላሊት ነው፣ ገበሉ እንሽላሊት ይባላል በኢትዮጵያ። በዚህ ሀገር ደግሞ ምንድን ነበር? በዚህ ሀገር ዋዛጋ ይባላል በአረበኛ። እና ጓደኛ ያልቅሰሽበታል። ተጠንቀቁ ደግሞ ማለት ነው። ሽንት ቤት ተጠንቀቁ። እኔ አሁን ላይ ውሃ አፍስሼበት ነው ዙሪያውን፣ እንደው ሽንት ቤቱን እራሱ ሳይቀር ነው እንደዚህ አፍስሼበት ነው ቁጭ እምለው። ለምን ብትሉ የሆነ ውሽቅ ነው የሚሉት። ውሽቅ ስለሚሉ ድንገት እንኳን ውጥት ሲሉ በጣም ነው የሚያስደነግጠው እውነት ለመናገር። እና እኔ የሆነ ቀን አገራማን ብዬ ክላስ የመጣው ማለት ነው። ክላስ የመጥቼ እዛ መዝሙረ ዳዊት አድርሼ ነበርና መዝሙረ ዳዊት አድርሼ ዞር ስል እንሽላሊቷ በዚህ ጋር በክላሴ ውስጥ ሆና ደግሞ ኤሲ ከፍቼ ነበረ። ከኤሲ ውስጥ የሆነ የወጣችው አላውቅም በእውነት ለመናገር። እዛ ጋር ያየኋት ማለት ነው ወደ ውጭ እየወጣች ነበረ ከበሬ። ከዛ እንዴት እንደደነገጥኩ አትጠይቁኝ። ከዛም በዛኑ ቀን ደግሞ ጓደኛዬ ሽንት ቤት አገኘኋት ብላ ላከችልኝ ማለት እንዴት እንደደነገጥኩ እና ግን ገደልኳት። ትንሽ ነበረች ሲኔ እና ውጭ ራሱ አሉ አሁን ላይ ሙቀት ስለሆነ አሉ ውጭ ላይ ማለት ነው። እና ይሄ አይደለም አሁን ትልቁ ነገር እኔ አሁን ራሱ በቃ ዞር ስል እሷ አለች እያልኩኝ በጣም ፈርቻለሁኝ። እና ዞር ስል የሆነ ልብስ ላይ እንደዚህ እንትን የሚል ከሆነ ልቤ በጣም ነው የሚደነግጠው። አሁን እሺ አሁን ደነገጥኩ ይባል እሺ፣ እንዲሁ ነገ ሀገር ቤት እገባለሁኝ። ኢትዮጵያ ገብቼ ገጠር ወርዳለሁኝ። ገጠር ወርጄ እንዴት ነው የምሆነው ነው ትልቁ ጥያቄ። እኔ አሁን ኢትዮጵያ ላይ ገጠር ላይ እየካብሰር እነሱ ናቸው ያሉት። ሂዱ እየቤቱ ግድግዳ ላይ አይጠፉ። እሺ እንዴት ነው የምንሆነው? እነሱም ባየን ቁጥር ልንፈረጥጥ ነው። እሺ እንዴት ነው የምንሆነው? ጥያቄ ነው። እና አሁን ሀሳብ የሆነብኝ ነገር ምንድን ነው ብትሉኝ፣ ሀገር ቤት ስገባ እንዴት ነው የምለምደው? እንግዲህ ይለመዳል ብዬ ተስፋ አለኝ። ግን በጣም ነው የፈራሁት። እኔ እዚህ ያለውን እሺ አልፈዋለሁ። ግን አሁን ኢትዮጵያ ስንገባ እያካብሰር ስናገኛቸው እንደው እኔማ እያሳኳቸው ነው ራሱ ጓደኞቼ። እሺ አሁን ይሁን። ግን ኢትዮጵያ ስንገባ እንዴት ነው የምንሆነው? ትልቁ ጥያቄና እንደኔ የምትፈሩ ካላቸው እንሽላሊት እንግዲህ እግዚአብሔር አምላክ
ድፍረትን ይስጠን ነው የምለው። ምንም አይደለም ሌላ። የእውነት እኔ በጣም ነው የፈራሁት። በጣም ነው የምፈራቸው። አሁን በቃ ዝም ብዬ ሳያቸው የሆነ በገላዬ ላይ እየሄዱ ነው የሚመስሉኝ ማለት ነው። እና ከባድ ነው። እና እናንተስ ጋር አሉ የእነዚህ እንሽላሊቶች ወይስ የሉም ለማለትም ነው። ተጠንቀቁ ደግሞ ሽንት ቤት ስገቡ አይታወቅም።